ናችሁ? እንኳን ለዛሬ ቀን በሰላም አደረሳችሁ። የጊታር ትምህርት ለጀማሪዎች ክፍል 2 ይዤ መጥቻለሁ። በክፍል 1 እንዳየነው ከጊታር ጋር መተዋወቅና የጊታር ክፍሎችን አይተናል። ይህ አኮስቲክ ጊታር ይባላል። ያማ F6000 ጊታር በሶስት ክፍሎች ይከፈላል። ሄድ፣ ኔክ፣ ቦዲ። ሄድ ወይም አናቱ ላይ መቃኛ 6 መቃኛ አለው። አናቱ ላይ ያለው የነጭ ነት ፍሬት ይባላል። ይሄኛው ፍሬት ቦርድ ይባላል። ከ1 እስከ 12 አለው። ከዛ ይቀጥላል፣ ዞሮ ይመጣል። ቦክስ አለው፣ ድምጽ የሚወጣበት። ብሪጅ አለው፣ ብሪጅ ይባላል። 6 ክር አለው። 6 ክሩ በብሪጅ ላይ ታስሮ አንገቱን አልፎ መቃኛ ላይ ይታሰራል። መቃኛ ላይ ይወጠራል። በዚህ ይቃኛል። ባትሪ አለው፣ በባትሪ ይሰራል። በሶኬት ይሰራል፣ በሶኬትም ይሰራል። አውትፑት አለው፣ በዚህ ይሰካል፣ ወደ ስፒከር ይወጣል። እዚህ ላይ ቀበቶ ይገባል ወይ ቀበቶ ይታሰራል። የቀበቶ ማሰሪያ ነው። እዚህ በኩል ደግሞ እዚህ ጋር አለው። ይሄም ከጊታር ክፍሉ አንዱ ፒኪንግ ነው። ኬፖ ይባላል። ከጊታር ክፍል አንዱ ነው። እዚህ ላይ ጊታር ላይ አስረን የፈለግነው ቦታ ስንጫወት ወደምንፈልገው ቦታ ላይ አስረን እንጫወታለን። ቅኝቱን አይተናል። 6 ክር አለው። ከታች ወደ ላይ ይቆጠራል። 1 2 3 4 5 6 ተብሎ ይቆጠራል። ስሙም የእንግሊዘኛ ስሙ E B G D A E። የላቲን ስሙ ሚ ሲ ወይም ቲ ተብላ ትነበባለች። ሶል፣ ሬ፣ ላ፣ ሚ ተብሎ ይጠራል። እዚህ ውስጥ ያለውን ስኬል አይተናል። አሁን ቀጥሎ የምናየው ክሮማቲካል ስኬል በ12 ድምጾች ላይ የተመሰረተ ሲሆን ክሮማቲካል ስኬል ሻርፕ እና ፍላት ያለው። ሻርፕ ማለት አንድ ድምጽ ወደፊት ማቅጠን ሲሆን ፍላት ማለት አንድ ድምጽ ወደ ኋላ ማወፈር ማለት ነው። 2 ሻርፕ ሲሆን ሙሉ ድምጽ ወደፊት ማቅጠን ሲሆን 2 ፍላት ሲሆን ሙሉ ድምጽ ወደ ኋላ ማወፈር ማለት ነው። ናቹራል ማለት ሻርፕ የነበረውን ወደ ኖርማል መመለስ ማለት ነው። ክሮማቲካል ስኬል በ12 ድምጽ ላይ የተመሰረተው ክሮማቲካል ሜጀር ስኬል ከ5ኛ ክር ከ3ኛ ፍሬት ከሲ የምነሳ ሲ ሻርፕ፣ ዲ ሻርፕ፣ ኢ ኤፍ ሻርፕ፣ ጂ ሻርፕ፣ ኤ ሻርፕ፣ ቢ ሲ
ሁለተኛ ኦክታቭ ከሶስተኛ ክር ከአምስተኛ ፍሬት የሚነሳ ሲ ሻርፕ፣ ዲ ሻርፕ፣ ኢ ኤፍ ሻርፕ፣ ጂ ሻርፕ፣ ኤ ሻርፕ፣ ቢ ሲ ዲያቶኒክ ሜጀር ስኬል በሰባት ድምፅ ላይ የተመሰረተ ከሲ የሚነሳ ከሶስተኛ ሲ ዲ ኦፔን፣ ኢ ኤፍ፣ ጂ ኦፔን፣ ኤ ቢ ኦፔን፣ ሲ ትዝታ ሜጀር ስኬል እናያለን። ዶ ሬ ሚ ሶል ላ ዶ ላ ሶል ሬ ዶ ሲ ዲ ኢ ጂ ኤ ሲ ዶ ሬ ሚ ሶል ላ ዶ ላ ሶል ሬ ዶ። ይህንን ይመስላል። ቀጣይ በክፍል 3 በኦፔን፣ በቨርቲካል፣ በሆሪዞንታል እናያለን። የጣት ልምምድ ካደረግን በኋላ ሜሎዲንና አንድ መዝሙርና አንድ ሙዚቃ እያየን እንሄዳለን። ገለቶማ እናመሰግናለን። ላይክ፣ ኮሜንት፣ ሰብስክራይብ ስላደረጋችሁ ከልብ አመሰግናለሁ። ኮፊ ስቱዲዮ ኦኬ። እሺ